طيب أنا موك درسني عيني العين بعيني عيني العين بعيني عيني العين بعيني عندهم سوداء كركبشة لبتي ليلة تسمر أبليز نويوتي يهود ميلسوا بفكر أمرقوني أنا موك درسني عيني العين بعيني ይሄው ጋይስ እኛ እዛ ኤርፖርት ነን ያለነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ። አንቺ ራስሽ አቺ ሲቃስን ጋይስ ይሄው እቺ ነች ልጅቷ ጋይስ። ልጅቷን ሽጣ እንድታረግዝ ያደረገችው እቺ ራሷ። ሩታዬና አብርሽ እንኳን ደስ አላችሁ በድጋሚ ማለት ነው። ትላንቱም ደስ ብሎናል፣ ዛሬም ደስ ይለናል፣ ነገም ደስ ይለናል። ሁሌም በቃ ልጃችሁን እስከምታቅፉ ከዛም በኋላ ልጃችሁን እስከምታሳድጉ ድረስ እናንተን በሚዲያው እስካላችሁ ድረስ እኛም በህይወት እስካለን ድረስ እናንተን ማድነቅ እናንተን መውደድ አናቆምም፣ ይቀጥላል እና ማለት ህይወታችሁ ሚዲያ ነው። ሚዲያ እስከሆነ ድረስ በሚዲያ የሚወዷችሁ እኛን አይነት ብዙዎች አሉ እና እኛም ደግሞ የእናንተን ውዴታ እየቀጠል እንሄዳለን። ከክፉ ነገር ይጠብቃችሁ፣ የምር ብቻ ከአይን ይጠብቃችሁ። አላህ ደግሞ ጤነኛ የሆነውን ሰላም የሆነውን ልጅ አላህ ያሳቅፋችሁ። ሩታ እርግዝናውንም አላህ ያቅልልልሽ። የምር ምንም ሳታቂው መች ወለደች ሳይባል ያኔ ድምጽሽ ሳይሰማ እርግዝናሽ ህመምሽ ሳይታወቅ አላህ ሱብሃነሁ ወተዓላ አምጥቶ ያሳቅፍሽ እላለሁ። አብርሽም ምንም ነገር ሩታ ሳታስቸግርህ የልጅ አባት ያድርግህ። ልጃችሁ ደግሞ መጥቶ ሀገር የሚጠቅም በስነ ምግባርም በእውቀትም በሁሉ ነገር በቃ በሁሉ ነገር ምን ልበላችሁን እንጃ በቃ የምትኮሩበት እናንተንም ስማችሁን በጥሩ ነገር የሚያስጠራችሁና መልካም ልጅ መልካም እናትና መልካም አባትን ይዞ ነው የሚወጣው። ከስነ ምግባርም ከምንም ከስንት አንዱ ሌላ ሰው ይመስል እንጂ አብዛኛው ሰው ከፋሚሊ የምኖር ሰው ነገር አለ። ልጃችሁም እንደናንተ ይሆንላችሁ እያልኩኝ ጉሉ አሚን ማለት ነው። ሁለተኛ የመጣሁበት ቪዲዮ ደግሞ ለአረብ ምሸጡ ከሀገር አምጥታችሁ ምሸጡ ሰዎች ጤነኛ ናችሁ? ሰው ናችሁ? አእምሯችሁ ልክ ይሰራል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደም ተከታታዮቼ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬ ሁለት ቪዲዮ ይዤላችሁ መጥቻለሁ። አብርሽና ሩታ እንኳን ደስ አላችሁ በድጋሚ። የሐኪም ቤት ውጤት መጥቷል። ልጃችን ተንቀሳቅሷል በሆድ ውስጥ ትላላችሁ ማለት ነውና እየዋኘ ነው። በነገራችን ላይ መዋኘት በጣም ነው ደስ የሚለኝ እኔም ማለት ነውና ትንሽ እችላለሁ፣ ብዙ ሳይሆን ትንሽ እና እሱም በሩታዬ ሆድ ውስጥ እየዋኘ ነው። አላህ በሰላም ጤነኛ ልጅ ዋና ሰላም የሆነ ጤነኛ ልጅ ያሳቅፋት። ሁላችሁም ዱአ አድርጉላት። የሩታ ወዳጆች የማንን ዱአ አላህ እንደሚቀበል እናቅምና ብቻ ሰላም እንድትሆን እርግዝናዋን አላህ እንዲያቀልላት እመኝላታለሁና ልጃችን ተንቀሳቅሷል። ሆድ ላይ ምናምን የዋና ስፖርት ምናምን እየሰራ ነው። ደስ ብሎናልና እቺ ልጅ ደግሞ ለአረብ ከኢትዮጵያ አምጥታ ሰራተኛ ለአረብ ምሸጠዋል ልጅ ማለት ነው። እሷ ብቻ ሳይሆን ብዙ ደላሎች እንዳሉ ብዙ ሰዎች እንዳሉ እናውቃለን። ግን አሳልፈን ለማውጣት ብዙዎቻችን ለምን እንደምንፈራ አናውቅም። በተለይ እነኚህ ቤሩቶች፣ ዱባዮች፣ ሳውዲ እንኳን አላሁ አለም አላውቅም። ግን አብዛኛው ጊዜ ቤሩት ላይ የተለመደ ነው። በተለይ ለሱዳን የሚሸጡ ሰዎች ማለት ነው። ከዚህም በፊት ስላጋጠመኝ ነው ይህን ነገር ምነግራችሁ። የሆነች ጓደኛ ነበረች ቤሩት እና ጠፍታ ወጣ ለሱዳኒ ነው ያቀበለቻት። ደግሞ ሱዳኒ ዋላ ያኒ ሙስሊም ስትሆኑ ኢማን ሲኖራችሁ በቃ አላረል ሰውነት ያኒ በቀኒ ሰው ነኝ ብላችሁ ስታስቡ አላህ ደግሞ በመልካም ሱዳኒ ጣላትና መልካም ያኒ ጥሩ የሆነ ስራ አስገባ፣ ጀማም አገኘች ምናምን ነገር እና አንዳንድ ሰዎች አላችሁ ደላሎች ማለት ነውና
ለምን እንደሆነ አላቅም። ብቻ ብርን የምታስቡ ሺህ አመት አትኖሩ፣ የምር ሺህ አመት አትኖሩም። እና ክፉ ለምን አሁን እቺ ልጅ አረገዘች። እቺ ለአንቺ ምንድነው ጥቅምሽ? እቺ ለምንድን አምጥተሽ የሸሻት? እኔ በዛ አንድ ጥፊ ብታጋድሟት አልኩኝ። የምር በቃ አለ አይደል የሆነ በቃ ሁኔታዋ ምኗ አይታችሁታል። ለካ አረብ አግብታ ነው የምትኖረው። በቃ ይሆናል ነፃነት ምናምን ወላ እንደዚህ መሆን የለባችሁም እንዴ! ህሊና የሚባል ህሊናችሁ አይወቅሳችሁም እንዴ? ሰው ሲባል እኮ የሆነ ነገር አይደለም ሌላው ተውና ማለት ነው። የሆነ ውሸት ዋሽታችሁ ራሳችሁ ትልቅ ወንጀል ይቅራችሁና የሆነ ውሸት ዋሽታችሁ እንኳን እንቅልፍ ይወስዳችኋል። የምር እኔ እንኳን ሌላውን ተው መዳም ራሱ እዚህ ወይ ጃዛ ልወጣ የሆነ ነገር አሳብቤ ራሱ ዋሽቻት እንኳን ስወጣ እቤት ሂጄ ሰላም አላገኝም። የምሬን ነው የምላችሁ። እንደዚህ አልኳት እኮ እያልኩኝ ወይም ከቤት እንዳልመጣ ስፈልግ እንደዚህ እንትን ስላት በጣም በቃ አለ አይደል ስቅስቅ የሆነ አላ የሆነ ብቻ እንዴት አድርጌ ልንገራችሁና እፈራለሁ። የምሬን ነው የምላችሁ። አይደለም እንደዚህ አይነት ትልቅ ወንጀል እና ሁሌ የምትሰሩት ነገር ማለት ነው አንድ ቀን እንደምትዋረዱና አንድ ቀን እንደሚወጣ እወቁ። በቃ እንደዚህ ነው የምትዋረዱት ማለት ነው። እና ይሄንን ቪዲዮ የቀረጻችሁ ልጆች ግን ከልብ እናመሰግናለን። ምክንያቱም ፈተዋ ታይቷል፣ ልጅቷ ታውቃለች። ከዚህ በኋላ ይጠነቀቋታል ብዬ ተስፋ አደርጋለሁ። ይሄ ቤሩት የሚባል ሀገር ደግሞ ሲጀመር በሽተኛ ሀገር ነው። ሲጀመር ደግሞ ማለት ነው መጥፎ ሰዎች የተሰበሰበበት ሀገር ነው። የምሬን ነው የምላችሁ። እና መልካሞቹም እንዳሉ ሆኖ አብዛኛው ጊዜ ስደተኞች የሚሞቱበት ሀገር፣ ደንጎዛቸው በጣም የወረደ ሀገር፣ ብቻ በጣም የተጎደች ሀገር ናት። እና አላህ ሰላሙን ያምጣላቸው። ቤሩት ያላችሁ ቤተሰቦቼ እና አላህ ይጠብቃችሁ። አላህ በሰላም ሀገራችሁን ያስገባችሁና እንደውም ብችሉ ይሄ ምንድን ነው ከቤሩት ዱባይ ምናምን ካገኛችሁ እንደው ብትሄዱ ባይ ነኝ። የምር አለ አይደል በጣም በቃ የሆነ ስለ ቤሩት ሲነሳ ራሱ የሆነ ነገር ይዘገንነኛል። እኔ ጓደኛዬ ብዙ ስለተፈተነችበት እዛ ላይ በደላሎች እንዳልኳችሁ መግቢያ ላይ የሆነች ጓደኛዬ ሱዳኒው መልካም ሆኖ ነው የተቀበላት እንጂ አንዳንዴ መልካም ባይሆን ኖሮ መጥፎ ቦታ አድርሳን ነበር ደላለዋ። ግን አልሐምዱሊላህ የአንዳንዴ የሆነ ቀን ዱዓ የተደረገላችሁ የሆነ ቀን ከይራ ያደረጋችሁት ነገር ለዚህ ቀን ይጠቅማችኋል። እና ብቻ በሆነ አጋጣሚ ከይር በሰራችሁ ነገር ተርፋለች። እባካችሁ ቤሩት ያላችሁ ሰዎች ካላህ በታች ራሳችሁን ጠብቁ ይላለሁ። እቺን ልጅ ደግሞ ያጋለጣችሁ ልጆች ተባረኩ። በጣም ነው የምናመሰግነው። ምክንያቱም ለብዙ እህቶቻችን እንዲታደጉ ምክንያቱ ናችኋል ማለት ነው። ከዚህ በኋላ እንደዚህ ነገር ስህተት እንዳትገባበት ስላደረጋችሁ እጅግ አድርገን እናመሰግናለን። የምን በጣም ነው ያደነጓችሁ። አንቺ ደግሞ የስራሽን ከዚህም በፊት ያደረግሽውን ነገር ከዚህም በኋላ ደግሞ ያቀሻቸው ነገራቶች ሁሉ አላህ ያፍርስብሽ። እንደዚህ በሚዲያ ተዋርደሻል። አላህ ሱብሃነሁ ወተዓላ ደግሞ ገና እንደዚህ መጥፎ የምትሰሩ ሰዎች ያዋርዳቸዋል። የዛሬ ቪዲዮ በዚህ ልቋጩላችሁ እዘዙ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።